ደብሊውን አሁን ደግሞ ጉሙ እየመጣ ነው። ግን የተራራው ትልቀቱ ሙሉ ሀገሩ አሁን ከዚህ ጋር አትላንቲክ ኦሽን ሪፍሌክሽኑ ጠዋት ላይ ይታይ ነበር፣ ዋናው ባህር ማለት ነው። ግን ጉም ስላለ አይታይም። ጉሙ ከኛ በታች ነው። የትና የት ከኛ በታች ማለት ነው። ይታያችኋል። በዚህ ጋር ደግሞ ወደ ፈረሶቹ እንደዚሁ ልሰዳችሁ፣ የዱር ፈረሶቹ ጋር ማለት ነው። የዱር ፈረስ ወደዚህ በጠጋ ጠጋ በሉ። ይሄው የዱር ፈረሶች እንደዚህ ላይ ጉሙን አያችሁ። ቀጥሎ ደግሞ የዱር ፈረስ ዋይልድ ሆርስ የሚባለው ሰዎቹ ስራቸው እየገቡ እንትን እያሉ ነው። ግማሹ በዚህ ፎቶ እየተነሳ ነው። እንደዚህ ናቸው ፈረሶቹ ጋር ደግሞ ልሰዳችሁ። ይህ ፈረሶቹ ጠጋ ልበል፣ ቀስ እያልኩ ጠጋ ልበል። እነዚህ እዚህ ላይ ያሉት ፈረሶቹ እነዚህ ናቸው። ቀስ እያልኩ ቶ ምን ልበለው? ምንም አትበለው አንተ። እንግዲህ ሱሉ ገብተናል ማለት ነው። አያችሁት? ፈረስ ሲበላ ድምፁ ይሰማል። እንዴት ያምራል! ይሄ ጥቁሩ እንዴ ኔግሮ እንዴ! ጥቁሩ ደግሞ ማን ይጋ ጉራቸኮ ባሻው እንዴ